ሰላም ሰላም የአርኤክስ ቲዩብ ቤተሰቦች እንደምን አላችሁ? እንግዲህ ዛሬ ይህን ቪዲዮ ማስቃኛችሁ የኢንዲያን የወተት ገበያ እንዴት እንደሚገበያዩ የሚያሳይ ቪዲዮ ነው። ይህ ቪዲዮ እንግዲህ ብዙ የጤና ጠንቅ ችግር ያጋጠመው ቪዲዮ ነው። ኦ ማይ ጋድ! ዋው! ይህን ቪዲዮ እንዴት ታዩታላችሁ የሚለው ነው የሚያስቃኛችሁ። ይመቻችሁ። እንዴት አያችሁት? በጣም የሚገርም ነው ማለት በጣም ነው የሚከብደው። ይሄ ለጤና ጠንቅ ነው። ያው ካልቸር ባህል እንግዲህ ተጽዕኖ ይፈጥራል የሚባለው ለዚህ ነው። ስለዚህ ይሄ ወተት ምናልባት ለሌላ ነገር ያቀነባብሩታል ወይንም እንግዲህ ሌላ ነገር ይሰሩበታል ብዬ አልጠብቅም። እንግዲህ ለምግብነት ነው የሚውለው። ኤንቫይሮንመንቱ እንደምታዩት አብዛኛው ወተት ነጋዴ ነው። ያው እንደተመለከታችሁት ቪዲዮን እዚህ ጋም ደግሞ ሌላ ትኩሳት አለ። እስኪ ይሄን ቪዲዮንም ተመልክተን እንመለስ። Allah 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 okay enough said. እንግዲህ ቪዲዮን እንዳያችሁት ነው። እኔ በዚህ ቪዲዮ ላይ ማስተላለፍ የፈለኩት ነገር ምንድነው፣ በጣም እንግዲህ የጤና ሁኔታ ምን ይመስላል የሚለውን ነው የሚያሳየው። ይህ ማለት ምን ማለት ነው? ብዙዎች ለሆድ ቁርጠት፣ ለትውከት፣ ለማቅለሽለሽ እና አጣዳፊ ተቅማጦች ከዚህ ነው የሚመነጩትና ጤና ሚኒስቴር ይህንስ አያቆም እንደ የሚለው ነገር እዛ አካባቢ ሆስፒታል ወይንም የጤና አካላት እንግዲህ የሚቆጣጠሩ አባላት የሉም ማለት ነው የሚያሳየው። እና ይሄ በወተት ነው። እንግዲህ በቀጣይ ቪዲዮ ደግሞ ሌላ በምግብ ስርዓት ይዤላችሁ እመጣለሁ። ቪዲዮን ሳብስክራይብ ያደረጋችሁ ቤተሰብ ሁኑ። ይመቻችሁ።